ማጥፋቱ ስራ ከዛሬ ማለዳ ከ12 ሰዓት ጀምሮ በተደራጀ መልኩ በአካባቢው ነዋሪዎች በጸጥታ መዋቅር በእሳት አደጋ ብርጌድ ርብርብ ሲደረግበት ቆይቶም ከፓርኩ ውጭ 5 ሄክታር ከፓርኩ ክፍል ደግሞ 10 ሄክታር በላይ ካወደመ በኋላ ረፋዱ 4 ሰዓት አካባቢ በቁጥጥር ስር መዋሉን አቶ መስፍን አስታውቋል። አቶ መስፍን አክለውም እስካሁን በተደረገው ማጣራት ከፓርኩ ስነ ምህዳር ውድመት ባሻገር በአራዊቱ ላይ ጉዳት አለመድረሱን ገልጸው በእሳት ማጥፋቱ ስራ ከተሳተፉት የአካባቢው ነዋሪዎች፣ የጸጥታ መዋቅር አባላትና በኃይለ ማርያም ሮማን ፋውንዴሽን የተቋቋሙ የእሳት አደጋ ብርጌድ በተጨማሪም ከወላይታ ወደ ሳውላ ይንቀሳቀሱ የነበሩ የግል ትራንስፖርት ተሽከርካሪዎች ህዝቡን በማጓጓዝ ያደረጉት አስተዋጽኦ ከፍተኛ መሆኑን ጠቅሰው ምስጋና አቅርበዋል። የማዜ ብሔራዊ ፓርክ በደቡብ ኢትዮጵያ ክልል ጋሞ ጎፋ ዞኖች መካከል ቁጫ ወረዳ አካባቢ የሚገኝ ሲሆን ከአዲስ አበባ 460 ከሐዋሳ 235 እንዲሁም ከጋሞ ዞን አርባ ምንጭ ከተማ 195 ኪሎ ሜትር ርቀት ላይ ይገኛል። የፓርኩ አጠቃላይ ስፋት 220 ስኩዌር ኪሎ ሜትር የሚሸፍን ሲሆን በሀገራችን በኢትዮጵያ ብቻ የሚገኙ የስዋይኔ ቆርኬ ጨምሮ አንበሳ፣ ቦሸማኔ፣ የቆላ ትላልቆቹ አጋዘኖች፣ አምባራይሌና ከርከሮ ጨምሮ 39 የተለያዩ አጥቢ እንስሳቶች፣ 196 አዕዋፋት ዝርያዎችና ከ80 በላይ የእጽዋት አይነቶች እንደሚገኙበት ከማዜ ብሔራዊ ፓርክ ያገኘነው መረጃ ያመለክታል። በኦሮሚያ ክልል ሰሜን ሸዋ ዞን ሰዎች ለቅሶና ገበያ ሲሄዱ ጭምር እየታገቱ እንደሚገኙ ነዋሪዎች ተናገሩ። ከአንድ ሳምንት በፊት ከደብረ ሊባኖስ አካባቢ ወደ ያያ ጉለሌ ለገበያ ሲጓዝ የነበረ አንድ ተሽከርካሪ ሙሉ 50 ግድም የሚሆኑ ነጋዴዎች ሳዲኒ ብዩ በሚባል ያያ ጉለሌ ወረዳ ታፍነው እንደተወሰዱ እስካሁን አለመመለሳቸውን ነዋሪዎች ተናግረዋል። በተለያዩ ጊዜ በአደባባይ ወጥተው ተፋላሚዎችን ሰላም እንዲያወርዱ በአካባቢያቸው ህዝብ መማጸኑን የሚታወሱት ነዋሪው አሁን ላይ ያለው ተማጽኖ መና ቀርቶ አስገድዶ ስወራና እገታዎች በታጠቁ አካላት ስለሚፈጸሙ የአካባቢው ነዋሪዎች ገበያና ለቅሶ ለመውጣት የሚሰጉበት አስቸጋሪ ሁኔታ ተፈጥሯል ሲል አስረድተዋል። ታጣቂዎች በየቦታው ሰው ይወስዳሉ የሚሉት አስተያየት ሰጪው በተለይም ሰው ገበያ ለቅሶ ለመሄድ ስጋት እንደሚገባው መናገራቸውን የጀርመን ድምጽ በዘገባው አስደምጧል። በመንግስት የጸጥታ ኃይሎችና በአካባቢ በሲዳማ ክልል ደቡባዊ ሲዳማ ዞን እለታ ወንዶ ወረዳ ሽንቆ ተብሎ በሚጠራው አካባቢ ቡና ጭኖ ከሳይት ሲወጣ የነበረ የሰሌዳ ቁጥር ኮድ 318766 የኦሮሚያ የሆነ የጭነት መኪና ተገልብጦ የ6 ወጣቶች ሕይወት አለፈ። 2 ሰዎች ላይ ከባድ አካል ጉዳት መድረሱን ይታወቃል። የሲዳማ ክልል ፖሊስ ኮሚኒኬሽን የመንገድ ደህንነት ቁጥጥር ዳይሬክቶሬት ዳይሬክተር ዋና ኢንስፔክተር ዳንኤል ሽንኮራም በሰጡት ቃል በመኪናው ላይ ሹፌርና ረዳቱ ጨምሮ 10 ሰዎች ነበሩ። 8ቱ ገዳ ተብሎ በሚጠራው ቦታ የቡና ሳይት የሚሰሩ ታዳጊ ወጣቶች እንደነበሩና በአደጋው ወቅት መኪናው ሲገለበጥ ቡና በላያቸው ላይ በመጫን 6 ወዲያውኑ ሲሞቱ 2ቱ ከባድ ጉዳት ደርሶባቸው የመጀመሪያ ሕክምና በእለታ ወንዶ ሆስፒታል ከተደረገላቸው በኋላ ለከፍተኛ ሕክምና ወደ ሐዋሳ መላካቸውን ዋና ኢንስፔክተር ዳንኤል አስታውቋል። ዋና ኢንስፔክተሩ ሹፌሩን ረዳቱን በአሁኑ ሰዓት በእለታ ወንዶ ወረዳ ፖሊስ ቁጥጥር ስር መሆናቸውን አረጋግጠዋል። በክልሉ በቡና ምርት ወቅት የሚኖሩ እንቅስቃሴዎች ለትራፊክ አደጋዎች የመጋለጥ እድልን ከፍ እንደሚያደርጉ በትራፊክ አደጋ መከላከልና ቁጥጥር ዙሪያ በሁሉም መዋቅሮች ሰፊ ስራዎች እየተከናወኑ ቢሆንም በቸልተኝነትና ከልክ ባለፈ በራስ መተማመን በገጠሪቱ አካባቢዎች አደጋ እንደሚከሰት ከክልል ፖሊስ ኮሚኒኬሽን ያገኘነው መረጃ ያመለክታል። በሶማሌ የፑንትላንድ ባለስልጣን በቦሳሶ ከተማ የሚገኙትን የመኖሪያ ፍቃድ ወይም ሰነድ የሌላቸውን በመቶ የሚቆጠሩ ኢትዮጵያውያንን እንዲያዙ አድርጓል። ወደ ሀገራቸው እንደሚመልሱ አስታውቋል። እርምጃውን ሰነድ አልባ የውጭ ዜጎችን ከሀገሪቱ የማስወጣት ዘመቻ አካል እንደሆነም ተመልክቷል። የተያዙ ስደተኞች በመኪና ተጭነው ከከተማ ውጭ ተወስደዋል። ይህም ወደ ኢትዮጵያ ለመመለስ በማሰብ ሳይሆን እንዳልቀረ ተነግሯል። እርምጃው የተወሰደው ፑንትላንድ በኢሳይስ ወታደራዊ ዘመቻ በማካሄድ ላይ ባለችበት ወቅት ሲሆን ባለፈው ሳምንት አንድ የኢሳይስ አባል የተጠረጠረ ግለሰብ የጸጥታ ኃይሎች ተኩሰው መግደላቸውን ተከትሎ ነው። የተያዙ ስደተኞች ከሽብር እንቅስቃሴ የዓለም ባንክ በትግራይ በተካሄደው ጦርነት ሳቢያ የወደሙ ትምህርት ቤቶች፣ የጤና ተቋማትና የውሃ አቅርቦት ተቋማት የእድሳት ግንባታ ለማድረግ የሚያስችል 3.52 ቢሊዮን ብር ድጋፍ ማድረጉን ተገለጸ። ከዓለም ባንክ በተገኘ ድጋፍ በ14 ወረዳዎች 266 ትምህርት ቤቶች እድሳት፣ በተጨማሪም 84 የጤና ተቋማትና 844 የውሃ አቅርቦት የሚሰጡ ጉድጓዶች ላይ እድሳት ግንባታ እንደሚካሄድ ተጠቁሟል። ይህ የተገለጸው በውቅሮ ከተማ በዓለም ባንክ ድጋፍ የእድሳት ስራ በሚደረግባቸው ፕሮጀክት ዙሪያ በተዘጋ ምክክር መድረክ ላይ ሲሆን በመድረኩ ላይ የክልሉ እንዲሁም የወረዳው አመራሮችና ተወካዮች እየተሳተፉ ይገኛሉ። የትግራይ ተሃድሶና መልሶ ማቋቋም ጽህፈት ቤት ኃላፊ
የአሜሪካው ጠፈር ሳይንስ ምርምር ማዕከል ወይም ናሳ እንደገለጸው ከሆነ አሜሪካ በዓለም ጦርነት ወቅት በጃፓን ሂሮሺማ ላይ ከጣለችው ቦምብ በመቶዎች እጥፍ ኃይል ያለው የጠፈር አለት ወይም አስትሮይድ ወደ ምድር እየመጣ ነው ብሏል። አፍሪካ፣ ፓሲፊክ፣ እስያ እና ደቡብ አሜሪካ ይህን የጠፈር አለት ያርፍበታል ተብሎ ከሚጠበቁ ቦታዎች መካከል ዋነኞች ናቸው። ኤኤፍፒ የጠፈር ሳይንስ ባለሙያ ብሩስ ቤትስን ዋቢ አድርጎ እንደዘገበው ከሆነ የጠፈር አለቱ እንዲሰባበርና ጉዳት ወደማያደርስ ቦታ ለማሳረፍ ጥረት በመደረግ ላይ ነው። ዓለም አቀፉ የጠፈር አለት ማስጠንቀቂያ ማዕከል በበኩል ወደ ምድር እየመጣ ያለው የጠፈር አለት ወይም አስትሮይድ ጉዳት ለመቀነስ ዓለም አቀፍ ትብብር እንዲደረግ ጥሪ አቅርቧል። ናሳ እንደተነበየው ከሆነ ይህ ጠፈር አለት አሁን ባለበት ፍጥነት መሰረት ወደ ምድር በፈረንጆቹ 2032 ላይ ወደ መሬት ይደርሳል። አሁን ላይ ወደ ምድር እየመጣ ነው የተባለው ይህ ግዙፍ አለት የከፋ ጉዳት እንዳያደርስ ካይነቲክ ኢምፓክት የተሰኘ ቴክኖሎጂ በመጠቀም ጉዳት ወደማያደርስ መልኩም መቀየር እንደሚቻል ባለሙያዎች ተናግረዋል። ይሁንና ይህ ቴክኖሎጂ ለመተግበር ከፍተኛ ወጪ የሚጠይቅ ሲሆን ብዙዎችን ጊዜ የበለጸጉ ሀገራት ወጪውን የሚሸፍኑት በአለቱ ሊጠቁ እንደሚችሉ ከተገነዘቡ ብቻ መሆኑን ጉዳዩ አሳሳቢ ያደርገዋል ብለዋል። ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ለቀጣዩ ሚዛናዊና እውነተኛ መረጃ እንዲደርሳችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ።